ዘሾርትማን ፍሮም አረቄ ቤት አጭሩ ሰው ካረቄ ቤት። ሰውየው የአረቄ ቤት ስድቦቹን ይዞ ቲክቶክ መንደር ደረሰ። ከማይክ ታይሰን ቡጢ በላይ በሚንደረደረው ምላሱ ብዙዎችን ገረፈ። ቁመቱ ሜትር ከስሙኒ፣ አይኖቹ አይደሉም ያካክሉ፣ ጭንቅላቱ ከቦሌ እስከ ጣፎ። ዳኒ ሮስ አንድ ፓይለት እንደነገረኝ ዳኒን ከላይ ሁኜ ስመለከተው ትልቅ ጭንቅላት ያለው ተሳቢ እንስሳ እንጂ የቆመ ሰው አይመስለኝም አለ። እናቱ ይናገራሉ። ገና ልጅ እያለ ጭንቅላቱን ብርድ እንዳይመታብኝ ብዬ ወደ አንድ ልብስ ሰፊ ያቀናው። ሰውየው ዳኒን አተኩሮ ተመልክቶ ማዘር አለኝ፣ ለጊዜው እኛ ምንሰራው በሜትር ነው፣ በኪሎ ሜትር መስራት ስንጀምር እንጠራውታለን አለ። በቃ አስተዳደጉ የሚገርም ነው። በድስት ውሃ ሞልቶ የዋኘ፣ በሾርባ ማንኪያ ሸርተት የተጫወተ፣ አኩኩሉ ሲጫወት ካልሲ ውስጥ የተደበቀ፣ ዶሮ ጋልቦ ያደገ፣ በጫማ ገመድ ዥዋዥቦ የተጫወተ፣ እየረበሸ ካስቸገረኝ ኒኬል ደፍቼበት ሰላሜን አገኘ ነበር። ቁመቱ የማጠሩ ሰበብ የጭንቅላቱ ከመንግስት እርሻ መስፋት ውስጡ የተሸከመው የነገር ብዛት ይመስለኛል።